አቡበከር ሰዲቅ የተወለዱት በመካ ውስጥ ሲሆን በ571 የዝሆን ትዕይንት የሚባለው ክስተት ከመከሰቱ 2 ዓመትና ብዙ ወራቶች በኋላ ነበር። ይህም ማለት የአላህ መልእክተኛ ከሆኑት ውዱ ነቢያችን ሰለላሁ ዐለይሂ ወሰለም በ3 ዓመት ያንሳሉ። የአቡበከር ዘር አመጣጥ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሙራቢካብ ቤተሰብ ጋር የደም ትስስር ያለው ሲሆን የአባታቸው ስም አቡ ቁፋህ የእናታቸው ስም ደግሞ ኡሙል ኸይረል ሰልማ ይባላል። አባታቸው ከታዋቂ የመካ ሰዎች አንዱ ሲሆኑ የልጃቸውን የአቡበከር ሰዲቅ ኸሊፋነትና ሞትን በሕይወት እያሉ አይተዋል። የኸሊፋው አቡበከር ሰዲቅ የፊት ገጽታቸው ቀይ ቆዳና ለስላሳ ሰውነት ያላቸው ሲሆን ፊታቸው ቀይ ሆኖ አልፎ አልፎ የበቀለ ፂም ይታይበታል። አይኖቻቸው ወደ ውስጥ ገባ ያሉና ከግንባራቸው ሰፋ ያሉ ነበሩ። አቡበከር ሰዲቅ ከባኑ ተይም ጎሳ ጀምሮ በመካ ውስጥ ትልቅ ቦታ ከነበራቸው ሰዎች ጋር በአልባሳት ንግድ ሥራ ላይ ይሰማሩ የነበሩና ሰፋ ያለ የባህል ትስስር የነበራቸው መልካም ሰው ነበሩ። አቡበከር ሰዲቅ እስልምናን ሳይቀበሉ በፊት በሰዎች ዘንድ በጣም በሚወደዱና በሚደነቁ ሥራዎች ታዋቂ የነበሩ ሲሆን እንደ ቀደምቶቹ የመካ ታዋቂ ሰዎች አቡበከር ሰዲቅም በዘር ግንድ ዕውቀትና ድርሰት ታዋቂም ነበሩ። አቡበከር ሰዲቅ ከእናታችን ኸዲጃ ቀጥሎ ለነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያው የእምነቱ ተከታይ ሰው ነበሩ። በመካ ውስጥ በዘመኑ ለነበሩ ጎሳዎች እስልምና ሃይማኖትን እንዲቀበሉ አብዝተው ጥሪ ያደርጉም ነበር። በሌላም በኩል ተስፋ የቆረጡና ዕድሜያቸው ሳይደርስ ለእንግልትና ያለ ዕድሜ ለሴተኛ ዳሪነት የተጋለጡ ባሪያዎችን ከነበረባቸው ስቃይና እንግልት ይታደጓቸውም ነበር። አቡበከር ሰዲቅ በዘመኑ የነበራቸው የሀብት መጠን 40,000 ድርሃም የነበረ ሲሆን አብዛኛውን ሀብታቸውን ለእንግልት የተጋለጡ ባሪያዎችን ለመግዛትና ከባርነት ቀንበር ነፃ ለማውጣት ይጠቀሙበት ነበር። እንደ እናታችን አይሻ አባባል አቡበከር ሰዲቅ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ለ13 ዓመታት በመካ ውስጥ የኖሩና ትዕዛዛቸውን ከተቀበሉም በኋላ አገሩን ለቀው ከእሳቸው ጋር በመሰደድ እስልምናን ሲያስተምር ቆይተዋል። በበድር ሁድና ዘዲቹ በተባለ የጦር ሜዳ ላይ የተሳተፉ ሲሆን በሙረይሲ፣ ቁረይዛ፣ ኸይበር፣ መካ፣ ሁነይን እንዲሁም በጧይፍ ውስጥም በውትድርና ተሳትፈዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በ11ኛው ዓመተ ሂጅራ ታመው ዕለተ ሰኞ ጁን 8 632 ሕይወታቸው ሲያልፍ አቡበከር ሰዲቅ በነቢዩ ምትክ ኸሊፋ ሆነው እንዲያስተዳድሩ በዙሪያቸው ባሉ ሰዎች በተለይም በዑመር ኢብኑ ኸጣብ የተመረጡ ሰው ናቸው። አቡበከር ሰዲቅም ለነቢዩ ኸሊፋነት ሲመረጡ መስጂድ ውስጥ ለነበሩ ታዳሚዎች በሙሉ ታሪክ የማይረሳውን ንግግር አደረጉ። እኔ ከእናንተ የምሻል አይደለሁም፣ ነገር ግን መሪያችሁ እንደሆነ ሆኛለሁ። ግዴታዬን በቅንነት መወጣት እንድችል እርዱኝ፣ ብሳሳት አስተካክሉኝ። እኔ አላህንና መልእክተኞችን እስከ ተከተልሁ ድረስ ተከተሉኝ። ባመፅ መሐሪነታችሁ አያስፈልገኝም። ኸሊፋው አቡበከር ሰዲቅ ኸሊፋነታቸውን ከተረከቡ በኋላ እኛ የድሃ ግብር መክፈል አይኖርብንም በሚሉ የሐሰት ነቢዮች ላይ ጦርነት አውጀዋል። በዚህም ዘመቻ በባህሬን፣ ኦማን፣ የመንና ሙህራ በተባሉ አገር ያሉትን አማጺዎችን አውድመዋቸዋል። በተመሳሳይም ሂራ፣ አጅናዲንና አምባር የተባሉትን ሀገራት በዘመኑ በነበረው ጦርነት ወደ እስላም ሀገር ቀላቅለዋቸዋል። ኢራቅንም የተቆጣጠሩ ሲሆን ከሶሪያ የነበረችው ዋና ከተማ የተወሰደችበት ቀንም ነበረ። በጊዜውም ኸሊፋው አቡበከር ሰዲቅ ዛይድ ቢን ሳቢት በተባለ ሱሐባ አማካኝነት ሁሉም የቁርአን አንቀጾች እንዲሰበሰቡና እንዲደራጁ ማድረግ ችለዋል። ኸሊፋው አቡበከር ሰዲቅ ሲታመሙ ዑመር ዱዓ እንዲያደርጉላቸው ጋብዘዋቸውም ነበር። ሕመማቸው ሲጠናም በዙሪያቸው የነበሩት ተከታዮቻቸውን በማማከር
ዑመር ለኸሊፋነት ምቹ የሆኑ ሰው እንደሆኑ በማረጋገጥ ዑመር የነሱ ምትክ እንዲሆን በማድረግ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ63 ዓመታቸው ወደማይቀረው የአኺራ ሕይወታቸው አልፈዋል። እንደ ፍላጎታቸውና እንደ ኑዛዛቸውም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎን ከትከሻቸው በላይ ተቀብረዋል። ኸሊፋው አቡበከር ሰዲቅ ዱንያ ላይ እያሉ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደበት ጀነት ከተመሰከረላቸው 10 ታላላቅ ሱሐባዎች አንዱ ናቸው። አላህ መልካም ሥራቸውን ይውደድላቸው። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።